ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለዛሬ ይዤላችሁ የመጣሁት ያፈቀርኩት ልጅ ጉድ ሰራኝ የተሰኘ እውነተኛ የፍቅር ታሪክ ነው። አብራችሁን ቆዩ። 2 ዓመት ኮንትራት ውስጥ ሆኜ ከአንድ ልጅ በፌስቡክ ተዋወቅኩ። ከጊዜ ወደ ጊዜ ቀረረባችን እየጨመረ መጣ። በደንብ ተግባባን። የፍቅር ወሬ ማውራት ጀመርን። እወድሻለሁ፣ አፈቅርሻለሁ እያለ በቀላሉ ማልወጣበት ኃይለኛ ፍቅር ውስጥ አስገባኝ። ጠለብ ውስጥ ሆኜ በፍቅር ተሰቃየሁ። እሱ ያለው ሪያድ ከተማ ነው። ከጠለብ አስጠፋሻለሁ አለኝ። እኔም እስከምወጣ በጣም ጓጓሁ። ከጠለብ የሚያስጠፋኝ ሰው ጠይቆ አገኘልኝ። የምሰራባቸው ሰዎች ከነሱ ጋር 2 ዓመት ስለቆየው ትጠፋለች ብለው አይጠረጥሩኝም። በጣም ያምኑኝ ነበር። ለመጥፋት ብዙ አልተቸገርኩም። ዋትስአፕ ስላለኝ ሎኬሽን ልኬ አረብ መጥቶ አስጠፋኝ። ከዛ ከመወደው ልጅ ጋር ተገናኘው። እልል ያለ ፍቅር ጀመር። የቀድሞ ባሌ ስለበደለኝ በዚህ ተካስኩ ብዬ ፈጣሪዬን አመሰገንኩ። ልጁ ጨዋና መልካም ሰው ነበር። ከአንድ ወር ረፍት በኋላ ወደ ስራዬ ሄድኩኝ። በወር ኢጃዛ ወጣለሁ። ደሞዜን ተቀብዬ ስለማወጣ ከሱ ጋር እየበላን እየጠጣን ገንዘቤን ጨርሼ የቀረውንም ለሱ መሻረፍ ሰጥቼው ወደ ስራ ይመለሳለሁ። ልጁ ስራ የለውም። እቤት ቁጭ ብሎ ከኔ መሻረፍ ነው የሚጠብቀው። እኔም ወሬ እስከሚሞላ ቸኩላለሁ። እሱ እንዳይቸግረው ገንዘብ እንዳያልቅበት እያልኩ አስባለሁ። አገር ቤት ያሉትን ልጆቼን እንኳን እንደሱ አስቢያቸው አላውቅም። ልብስም ጫማም ሳይቀር ራሴ ነኝ የምገዛለት። በሰዓቱ ለኔ ሁሉ ነገሬ ነበር። 2 ዓመት በፍቅር ቆየን። ለሱ መሻረፍ እና ልብስ ከመግዛት ውጪ ሀገር ቤት ምንም ያፈራሁት ሀብት የለም። ለቤተሰቦቼ ምንም ልክ አላውቅም። ከሱ ጋር በፍቅር ታስሬ ሌላ ማሰብ ተስኖኝ እኖር ነበር። እንደዚያ ብለን እየቀጠልን እያለን ልጁ ኢቃማ ስለሌለው አንድ ቀን ውጭ ወጥቶ ተያዘ። በጣም ደነገጥኩ። የማስበው ሁሉ ጠፋኝ። መቋቋም አቃተኝ። አለቀስኩ። ከቤተሰቡ ጋር አብረን ስለምንኖር አይዞሽ እያሉኝ እያበረታቱኝ ነበር። አገር ቤት ሲገባ መሻወር ከፍዬ አመጣዋለሁ ብዬ ከነሱ ጋር ሆኜ እየሰራው ገንዘብ ማጠራቀም ጀመርኩ። ከ3 ወር እስራት በኋላ አገር ቤት ገባ። ቤተሰቡን ለመጠየቅ ወደ ትግራይ ገጠራማ ቦታ ሄደ። እዛ ከገባ በኋላ ድምፁ ጠፋብኝ። መጨነቅ ጀመርኩ። ስለሱ ብዙ አስባለሁ። ምን ሆኖ ይሆን የማይደውለው እያልኩ ሁሌ ይጨነቃለሁ። ኔትወርክ ይሆን ወይም ገንዘብ ቸግሮት ይሆን እያልኩ ብዙ አስባለሁ። ጉዳዩ ግን ሌላ ነው። ክፍል 3 ይቀጥላል። እስከዚያው ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ጠብቁኝ። በ3ኛ ክፍል እስከምንገናኝ ሰላም ለእናንተ ይሁን። የታሪክ አንባቢ አበባ በለጠ።